አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። አልሐምዱሊላህ ረብል ዓለሚን። ክርስቲያን ወገኖቼም እንዴት ናቸው? ሁላችሁንም ሰላም ሰላም ብያለሁ። ኢንሻአላህ አላህ ሱብሃነሁ ወተዓላ ሁላችሁንም በያላችሁበት በያለንበት ይጠብቀን። ሰላማችሁን አላህ ሱብሃነሁ ወተዓላ ብዝት ብዝት ዝት ያድርግልኝ። ውድ ቤተሰቦቼ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። አይዞሽ ጠንክሪ እያላችሁ ለምታበረታቱኝ ደግሞ ጀዛኩሙላሁ ኸይር ብያለሁ ውዶቼ። አላህ ይስጥልኝ፣ አመሰግናለሁ። ዛሬ እንግዲህ እዛ ይዤላችሁ የመጣሁት አዲስ ነገር ምንድን ነው? ወደ ሀገር ስንገባ ከስደት ወደ ሀገር ስንገባ ይዘን መሄድ የሌለብን ነገሮችን እናያለን ማለት ነው። በአላህ ፈቃድ ለእናንተ ይጠቅማችኋል ብዬ ስላሰብኩኝ ነው። እና ቪዲዮውን ስትጀምሩ ላይክ አድርጉ፣ ሼር አድርጉልኝ፣ አበረታቱኝ ውዶቼ። ይዘን ወደ ሀገር መግባት የሌለብን እቃዎች አንደኛው ምንድን ነው? ልብስ ማለት ነው። ልብስ ይዘን መሄድ የለብንም። እኛ እንደምንጠብቀው አይደለም ኢትዮጵያ ማለት ነው። እዛ በጣም የሚያማምር ልብሶች አሉ። ከዚህ ይዘን የሄድነው ደግሞ እዛ ምንም አይለበስም ማለት ነው። የዚህ ሀገሩ ለዛ አይሆንም። ለምን እንደሆነ አላውቅም። እዛ ሀሪፍ ሀሪፍ ልብሶች አሉ። ምንዛሬውም ደግሞ ጨመረ። እዛ ልብስ ተወደደም ቢባልም ምንዛሬውም እዚህ ሲጨምር ያው እዛ እንደሚወደድ የታወቀ ነው። እና ብዙ ልብስ እንገዛለን ማለት ነው። እዚህ የምንገዛበትን ስትመነዝሩት በኢትዮጵያ ሲቀየር ያው ነው ማለት ነው። ምንም ልዩነት የለውም። የመቶ ብር እንኳን ቢያንስ የመቶ ብር እንኳን ልዩነት የለውም ማለት ነው። ግን ከዚህ ይዘን ስንሄድ የትራንስፖርት አለ፣ የማጓጓዣ አለ ከገዛንበት ውጭ። እንደገና ደግሞ እቃችን ብዙ ከሆነ ቀረጥ አለ፣ ቀረጥ እንከፍላለን። ደግሞ ክፍለ ሀገር ከሆነ የምንጭነው ክፍለ ሀገር በቀላል አይሄድም ማለት ነው ከአዲስ አበባ እንኳን እና ብዙ ወጪ ስለሚኖረው ልብስ ባንይዝ ጥሩ ነው። በዛ ላይ ደግሞ እዚህ የፋሽን ነው ብለን የምንላቸው የምንገዛቸው አረቦቹ ሲለብሱ ያየ ነው እዛ አይለበስም። ለምን እንደሆነ አላውቅም። እዛ የሚያማምር ልብስ አለ። ብራችሁን ይዛችሁ ሄዳችሁ ለሰው የምትሰጡትን ስጦታ ለራሳቸው የምትሉትን እዛ ሞልቷል። ልብስ ይዛችሁ አትሄዱ። ልብስ የምንሰበስብ አለን። እኔም ስላየሁትኝ ነው። እዛ ሄዶ አይለበስም። ለሰው ሰጥታችሁት እንኳን አያመሰግኗቸውም። በሌ የበላው ልብስ ሰጥተን ነው የሚሉት ማለት ነው። ስለዚህ ልብስ አትሰብስቡ። ኮተት ማብዛት የለብንም። ቀለል አድርገን ቀልጠፍ አድርገን ነው መሄድ ያለብን ማለት ነው። ሁለተኛው ደግሞ ማሽን አሁን የልብስ ማሽን ከ50 ሺህ ብር ከ45 ሺህ ብር ከ40 ሺህ ብር ጀምሮ አለ። የልብስ ማሽን ብናይ እዚህ የምንገዛበትን ወደ ኢትዮጵያ ሲቀየር እዛው ነው የሚደርሰው። ስለዚህ እዛው ብንገዛ የቀረጥ አለ እንዳልኳቸው የትራንስፖርት አለ እና ብዙ ነገር ስላለው ማሽኖች ራሱ ባንይዝ ጥሩ ነው። ማሽኖች እዛ ሞልተዋል። ትንሽ አሁን መያዝ ያለብን ለጉዞ የሚመች አሁን የቡና መፍጫዋ ትንሿ አለች። እሷ ብንይዛትም ቀላል ናት። እንደገናም ደግሞ ለቀረጥም ለምንም እንትን ስለማይል እሷን አለበለዚያ እነዚህ ትላልቅ ማሽኖች ፍሪጅ እንጭናለን። ፍሪጅ አሁን ምንም አያደርግም እዛ ሞልቷል የሚያማምር ፍሪጅ። የትራንስፖርቱንም ስታስቡት ምንም ስታስቡት እዛው ነው። እዚህ የተገዛበት አለ፣ የትራንስፖርት አለ። ያንን ስታስቡት እዛው ስለሚደርስ እዛው ሀገራችን። በዛ ላይ ደግሞ ጋራንቲ ይሰጣሉ። ለአመት ለ2 አመት ይሰጣሉ። ከዚህ ይዘን ሄደን ግን ከተበላሸ ጋራንትም የለውም። እቃውም ደግሞ እንዲህ በቀላል ተገኝቶ የሚቀየር አይደለም። ስለዚህ ማሽን ነገሮች እዛው ብንገዛ ጥሩ ነው ባይ ነኝ ማለት ነው። እና ደግሞ ሌላው ምንድን ነው? ሶስተኛው እና የመጨረሻው ብርጭቆ፣ የውሃ መጠጫ ብርጭቆ፣ የሻይ ብርጭቆ ይዘን የምንሄዳለን። አሁን እሱ ምንም አያስፈልግም። ሞልቷል እዛ ወላሂ ሁሉ ነገር አለ። ብር ብቻ ነው የሌለው። ብራችሁን ብቻ ይዛችሁ ሄዱ እንጂ ኢትዮጵያ ሄደን አጣን የምትሉት እቃ የለም። ሁሉም ነገር አለ። ከትናንሽ ሱቆች ጀምራችሁ እስከ ትላልቅ የሚባሉ ሱቆች ብታዩ ሞልቷል። የሌለ እቃ የለም። ሁሉ ነገር አለ። የሌለው ሀገራችን ምንድን ነው ካላችሁ ብር ነው። ብራችሁን ይዛችሁ ሄዱ። ሁሉም ነገር ሞልቷል።
የቤት እቃ እንደ ብርጭቆ፣ ማንኪያ ሁሉ ሳይቀር ሁሉም ነገር አለ። ጽድት ያለ ብር ካወጣችሁ ጽድት ያለ እቃ፣ እንደገና ደግሞ ቀነስ ያለም ካላችሁ ደግሞ እንዳቅማችሁ ሁሉም ነገር አለ። ስለዚህ ኮተት አናብዛ። ስንሄድ በቃ ቀለል አድርገን እንሄድ። እዛ ስናጓጉዝም የታክሲውም እንደገና የወዛድር ትከፍላላችሁ። ከመኪና ወደ መኪና ስገለብጡ በጣም ብዙ ድካም አለው። ከዛ ሁሉ ቀለል አድርገን ለኛ ለራሳችን የሚሆን አንዳንድ ቅያሬ ልብሶች ከያዘን ብራችንን ብቻ ይዘን እንግባ። ወላ ጫማ ብትሉ ወላ ክሬሞች ብትሉ ሂጃቦች ማለት ነው። ሁሉም ነገር እዛ ሞልቷል። ምንም የሌለ ነገር የለም። ምንጣፍ ራሱ ምንጣፍም አሁን ከዚህ ይዘን የምንሄዳለን። ምንጣፍ አለ። ሁሉም ነገር አለ። የሌለ ነገር የለም። እና ብራችሁን ይዛችሁ ግቡ። ይሄን ልላችሁ ነው የመጣሁትኝ። እና ጫማ ራሱ አሁን ነጠላ ጫማዎች አሉ። እኛ ሴቶች የምንለብሰው እንደሄድ ያሉት እኔ ወደ 4 ነው 5 ይዤ ሄድኩ። 5ቱም ለእኛ ሀገር መንገድ አይሆንም፣ ተገነጠለ ማለት ነው። እዚህ ግን ለብሰውት ስናይ ያምረናል። እነሱ ከመኪና ወደ መኪና ነው፣ ከመኪና ወደ ቤት ነው። እኛ ብዙ የእግር መንገድ እንሄድበታለን። ይገነጠላል፣ አይችልም። እንደገና ደግሞ ትንሽ እንደው አሪፍ ነው የሚባሉት ጫማዎች ሽፍኑ ማሰሪያ ያላቸው ሽፍኖቹ ጫማዎች እነሱ ይጠቅማሉ እንጂ ይሄ ነጠላ ጫማው አንዴ ከለበስ ነው ይገነጠላል። ደግማችሁ ስታሰሩትም እንደዛው ነው የሚሆነው። ለእኛ ሀገር መንገድ በጭራሽ አይሆንም። እኛ ብዙውን የምንሄደው ብዙዎቻችን ሙሉ ኢትዮጵያ ማለት ይቻላል የእግር መንገደኛ ነን። በእግራችን ነው የምንሄደው። መኪና የለም። እነሱ ከቤት ወጡ በመኪና ነው የሚሄዱት። በፈለጉበት ቦታም ሲሄዱ በመኪና ነው፣ የእግር መንገድ አይሄዱም። ታመው እንኳን ሀታ ሐኪም ቤት ሲሄዱ ምንድነው የሚባሉት እነሱ ምንድነው የሚባሉት? እስኪ ጠይቁ ሰዎቻቸውን። ሐኪም አሞን ሄድን ዶክተር ይሄን አለን ይላሉ። ምን አላችሁ ብትሏቸው የእግር መንገድ ሂዱ፣ ተንቀሳቀሱ ነው የሚባሉት። እኛ ሀገር ደግሞ ስንታመም ምንድነው የምንባለው? የእግር መንገድ ቀንሱ። ይህ የሆነበት ምክንያት በጣም በእግራችንም ስንሄድ እንታመማለን። ምቾት መጥቶ በመኪና ስንሄድም በሽታ ነው። እና ይሄን ልላችሁ የፈለኩት እኛ በእግራችን ተጠቃሚ ስለሆንን ጫማዎቹም አይቆዩም። ስለዚህ እየሰበሰብን አንሄድ፣ ኮተት አንያዝ። በቃ ቀለል አድርገን የሌላው ሀገር ዜጎችን ብታዩ አንድ ሻንጣ ከያዙ አንድ ሻንጣው ራሱ አይሞላም። ቀለል ያለች ትንሽዬ ቦርሳ ይይዛሉ፣ ይገባሉ። እኛ ግን ማንሰበስበው ጉድ የለንም። እዛም ሄዶ አይጠቅመንም። ብዙ ወጪም ነው የምናወጣበት ቤታችን እስከሚደርስም ድረስ። ለሰውም ሰጥተነው አያመሰግኑንም። አገር ከገባን በኋላ ራሱ 500 ብር 1000 ብር ብንሰጣቸው ይበልጥባቸዋል። ብሩን ነው የሚወዱት። እና ኮተት አታብዙ፣ አናብዛ ሁላችንም ማለት ነው። ይሄ ልላችሁ ነው የመጣሁትኝ። ቪዲዮዬን በላይክ ጀምሩ፣ ሼር አድርጉልኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶች። ሁላችሁንም እወዳችኋለሁ። አላህ በያላችሁበት የጠብቃችሁ ይጠብቀን። ሰላም አሌይኩም ወረሕመቱላህ ወበረካቱ።